ምድርና ዘላለማዊነት መካከል ያለው መጋረጃ ቀጭን በሚሆንበትና ሰማይ በሚደርስበት ጊዜ አንድ ቅዱስ ሉዓላዊ ጊዜ ይመጣል። አንድን ወንድ ወይም ሴት ከእንቅልፋቸው ለማንቃት እጄን እሰጣለሁ። ስለ አንድ እንደዚህ ያለ ጊዜ ልነግር እፈልጋለሁ። በምሳሌያዊ ሁኔታ የሞትኩበት ጊዜ አይደለም። በስሜት ሳይሆን ልቤ ቆመ፣ ትንፋሼ ቆመ። ሐኪሞቹ ውሳኔውን ሰጡ። መቆጣጠሪያዎቹ ቀጥ ብለው አቆሙ። በዚያች ቅጽበት ከጊዜ ወጥቼ ዘላለማዊነት ወደሚነገርበት ስፍራ ገባው። ያየሁትም በአይነ ብታይ ኖሮ በጣም ትረዳ ነበር። ብርሃኑ እንደ ፀሐይ ብርሃን አይደለም፣ እንደ ኤሌክትሪክም ሳይሆን ሕይወት ያለው ብርሃን ነበር። በክብር የሚመታ ነበር። ልክ እንደ ልብስ ተጠቅልሎብኛል። ከዛም ድምፁ በጆሮዬ አይደለም፣ በጣም ጥልቅ ነበረ። በአጥንቴ በመንፈሴ ውስጥ ተንቀጠቀጠ። መመለስ አለብሽ አለኝ። ምክንያቱም ሕዝቤ ታስሯል፣ መዋጋትንም አያውቁም። በዚያሽ ቅጽበት ኢየሱስ የወርቅ መንገዶችን አላሳየኝም፣ መላእክትን በፊት አላሳየኝም። ወደ ጦር ራእይ ያስገባኝ፣ መንፈሳዊ ጦርነት። በዚያም የአጋንንት ዙፋኖች በከተሞች ላይ፣ በቤተሰብ ላይ፣ በአእምሮ ላይ የቆመበት ቦታ ነበረ። እነሱ በጣም የፈሩት ምን እንደነበር ታውቃለህ? ጾም ነበረ። ግን ማንኛውም ጾም አይደለም። እኛ ወደ ግማሽ ልብና ወደ ደካማ የሃይማኖታዊ ልምድ የቀየርነው ጾም አይደለም። ነገር ግን በእሳት የተሞላ ጾም፣ በስልት የተመራ ጾም ነው። ጥያቄ ብቻ የማይጠይቅ፣ የሲኦልንም በሮች እስከ መሰረታቸው የሚያፈርስ ጾም። ከጨለማ ጋር በስምምነት የተገነቡ ታላላቅና የቆዩ ምሽጎችን አየው። ከእግዚአብሔር ልጆች አንዱ በጾም ሲመራ እንደ አሸዋ ቤት በማዕበል እየፈረሰ ነበር። ኢየሱስ ለእኔ እንደዚህ አለኝ፣ ለእነሱም ንገራቸው፣ ጠላት ጸሎታቸውን አጥንቶታል። ነገር ግን በስልጣኔ ሲጾሙ ጾሙን ማቋረጥ አይችልም። አንድ ሰው ይህንን መስማት አለበት። ጸልየሃል? አለቀስክ? ግን ሰንሰለቶቹ አሁንም ተይዘዋል። ለምን? ምክንያቱም ቤተክርስቲያኑ ሰማይ በእጃችን ያስቀመጠችው መሳሪያ እንደገና ስታገኝ ብቻ የሚወድቁ አንዳንድ የአጋንንት ምሽጎች አሉ። ኢየሱስም ይህ አይነቱ በጸሎትና በጾም ካልሆነ በስተቀር አይወጣም ብሏል። ማቴዎስ ምዕራፍ 17 ቁጥር 21። እናም እስቲ ልጠይቅህ፣ እንዲህ ባለ ቅዱስ ጾም በሲኦል ላይ የጾምክበት ጊዜ መቼ ነበረ? ዲያብሎስ በቤት ላይ እስኪጮህ ድረስ መንፈስህ እጅግ የተሰጠበት የሰይጣን አለቆች የእግርህን እርምጃ ድምፅ እስኪሰሙ ድረስ መቼ ነበረ? እርሱ ያሳየኝ ይህንን ነው። ገር የሆነ ሐሳብ ሳይሆን፣ ሃይማኖታዊ ልምምድ ሳይሆን፣ እንደ ጦርነት ጾም ነው። ጾሙ ልክ እንደ ከበባ በጦርነት እግዚአብሔርን ብቻ እንዲንቀሳቀስ የማይጠይቅ ጾም፣ ግን ደግሞ ተራራውን በኢየሱስ ስም እንዲንቀሳቀስ የሚያዝ ነው። ከዚያም በድንገት እንደወጣው ተመለስኩኝ። አየር ወደ ሳምባዬ ገባ። ዶክተሮቹ ተነፈሱ። በድሮ ማንነቴ አልተመለስኩም። ምክንያቱም አሁን ምን እንዳየው አውቃለሁ። ዛሬ ቤተክርስቲያን ከዚህ በፊት ታይቶ በማይታወቅ ሁኔታ መጾም አለባት። አለበለዚያ ይህንን ትውልድ በሲኦል እናጠዋለን። እንዴት እንደሆነ ላሳይ። በመንፈስ ውስጥ የሚሰማ ድምፅ፣ የመለኮታዊ ረሃብ ድምፅ፣ በቅርበት ካዳመጥከው ደግሞ የተረፈ ድምፅ ነው። ኃይል በሌለው ሃይማኖት የማይረካ፣ ባዶ በሆኑ የዕለት ከዕለት ልምዶች የማይረካ ህዝብ፣ ረሃብተኛ፣ የማይቆጣጠረውን የእግዚአብሔርን ኃይል በጣም የተራበ ህዝብ ነው። ሰማይ ምን እንደሚጠብቅ ታውቃለህ? ጾምን በምቾታችን ዙሪያ የምናዘጋጀው አይነት ሳይሆን በአጥንቱ ውስጥ እሳትና በመንፈስ ውስጥ የጦርነት ጩኸት ያለበትን ጾም ነው። ዛሬ ላይ ጾም አማራጭ እንዳልሆነ እንድትረዱ ፈልጋለሁ። በጭራሽ አልነበረም። ኢየሱስ ከተመቻችሁ ምግብ መዝለልና መጸለይ ትችላላችሁ አላለም። ስትጾሙ እንዲህ ብሏል። ማቴዎስ ምዕራፍ 6 ቁጥር 16 እናም ሉቃስ ወንጌል ምዕራፍ 4 ከቁጥር 1 እስከ 14 ጠበቀው። በምድረ በዳ ለ40 ቀናት ከዲያብሎስ ጋር ፊት ለፊት ተጋፍጦ ሰራው። በመንፈስም ኃይል ወጣ። ጾም የሚያደርገው ይህንን ነው። ጦርነቱን ለማሸነፍ በጣም ኃይል ይሞላሃል።
ነገር ግን በመንገዳችን ላይ የሆነ ቦታ ላይ አጣዳፊነቱን አጥተናል። ጠላት ጾም ጊዜው ያለፈበት መሆኑን እንዲያሳምነን ፈቅደናል። ከባድ ስለሆነ ለመንፈሳዊ ላደጉ ለምንላቸው ሰዎች ብቻ እንደሆነና ያንን ውሸት ስላመንን አንድ እጃችንን ከጀርባችን ታስረን እየተዋጋን ነበረ። በጨለማው ላይ እንጮሃለን፣ ጨለማው ግን አይንቀጠቀጥም። በሰማይ እንማጸናለን፣ ግን መልሶች የዘገዩ ይመስላሉ። ለምን? ምክንያቱም ስንጾም ብቻ የሚከፈቱ አንዳንድ በሮች አሉ። ስጋችንን ስንክድና መንፈሳችን መሪነቱን ሲይዝ ብቻ የሚሰበሩ አንዳንድ ሰንሰለቶች አሉ። ዳንኤልን ተመልከቱ። ዳንኤል ይህንን ተረድቷል። ጸለየ ብቻ ሳይሆን ጾመ። ለ21 ቀናት ፊቱን እንደ ባልጩት ድንጋይ አስተካከለ። ምንም እንኳን ጠላት ቢቃወም የዳንኤል ጾም ወደ ፍጻሜው እንደደረሰ አንድ መልአክ መልሱን ይዞ ገባ። ዳንኤል ምዕራፍ 10 ከቁጥር 12 እስከ 13። ያ መልአክ እንዲህ አለ፣ ከመጀመሪያውንም ቀን ጀምሮ ልብህን ለማስተዋልና በእግዚአብሔር ፊት ራስህን ለማዋረድ ከወሰንክበት ቀን ጀምሮ ቃልህ ተሰምቷል። ይህንን ትሰማለህ? ከመጀመሪያው ቀን ጀምሮ። ነገር ግን ጾሙ ከተፈጸመ በኋላ ድሉ ተገኘ። እናም አስቴር ችግሮቹን ታውቃለች። አንድ ሕዝብ በሙሉ ለጥፋት ምልክት ሲደረግበት የጸሎት ስብሰባ አልጠራችም፣ ጾም ጠራች። ለ3 ቀናት አትብሉ ወይም አትጠጡ አለች። አስቴር ምዕራፍ 4 ቁጥር 16። 3 ቀናት ሙሉ በሙሉ እጅ መስጠት፣ 3 ቀናት በጣም ተስፋ የቆረጠ ረሃብ። በ3ኛው ቀን የንጉሱ ልብ ተለወጠ፣ የጠላት ሴራ ተጋለጠ፣ ሕዝብም ተረፈ። የጾም ኃይል ይህ ነው፣ ይለውጠናል። ሁኔታዎችን ይለውጣል፣ ልባችንን ብቻ አያንቀሳቅሰውም። የእግዚአብሔርን እጅ ያንቀሳቅሳል። ግን ልጠይቅ ይገባል፣ ጾም መንፈሳዊ መሳሪያ የሆነው ለምንድን ነው? ያንተ የአስቴር ጾም የት ነው? የዳንኤል ቆራጥነትስ የት ነው? ጠላት ግለሰቦችን ብቻ የሚያጠቃበት ዘመን ላይ ነው የምንኖረው። ትውልዶችን ኢላማ እያደረገ ነው። እሱ ውሸትን በሹክሹክታ ብቻ አይደለም፣ ምሽጎችን እየገነባ ነው። እና በተራ ጸሎቶችና በግማሽ ልብ እምነት ልናሸንፈው እንደምንችል ካሰብን ተታለናል። ይህ ጦርነት ነው። በጦርነት ደግሞ ጠላት በር ላይ ያለ ግብዣ አትበላም። ሲኦል ቤተሰብህን፣ አይምሮህን፣ የወደፊት ህይወትህን ሲያጠቃ ስጋህን አታጣጥም። ትጾማለህ፣ ትዋጋለህ፣ ሰማይ በሰጠ መሳሪያ ትዋጋለህ። የእግዚአብሔር መንፈስ ዛሬ በአንድ ሰው ላይ ይህንን ሲጫን ይሰማኛል። ለዓመታት ተመሳሳይ ጦርነት ስትዋጋ ቆይተሃል እና ደክመሃል፣ ጸልየሃል፣ አምነሃል፣ ግን ግድግዳው አልተንቀሳቀሰም። እናም አሁን ስማኝ፣ ህይወትህ በእርሱ ላይ የተመሰረተ ስለሆነ የምትጾምበት ጊዜ አሁን ነው። ነፃነትህ በእርሱ ላይ የተመሰረተ ነው። የቤተሰብ መዳን በእርሱ ላይ የተመሰረተ ነው። ጠላት ጸሎቶችህን ይፈራል፣ ግን እሱ በጾም ይንቀጠቀጣል። እናም ልጠይቅህ፣ እሱን ለማስፈራራት ተዘጋጅተሃል? ከዛም ወደ ጥልቅ እንሂድ። ሰማይ መጋረጃውን ገልጦ ነገሮችን የሚያሳያችሁ ጊዜያቶች አሉ። ሐሳቦችን ሳይሆን የገሃነምን መሰረት የሚሰብሩ ስልቶችን። በዚያም ቅዱስ ስብሰባ ላይ ኢየሱስ ስለ ጾም ነገረኝ። በእሳት እንዴት በትክክል መጾም እንዳለብኝ አሳየኝ። አጋንንትን የሚያናውጥ በጨለማ ላይ የሚፈጸም ጥቃት፣ የተለያዩ ዘዴዎች፣ መለኮታዊ ቁልፎች። እናም ዛሬ ለእናንተ አስተላልፋለሁ። የመጀመሪያው ያናውጣል። ሙሉ በሙሉ መቆረጥ ያለበት ጾም። ምግብ፣ ውሃ፣ ትኩረትን የሚከፋፍል ነገር የለም። አንተና እግዚአብሔር ብቻ በቅዱሱ ስፍራ ውስጥ። በሲኦል ኃይሎች ላይ ስትዘጉ፣ አልበላም ስትሉ፣ ሰማይ እስኪመለስ ድረስ አልጠጣም ስትሉ፣ ይህ ጾም ለአደጋ ጊዜ ነው። ሲኦል መስመር ባስቀመጠበትና ወደ ድል ለመሻገር በሚያስፈልግበት ጊዜ። ከዚያም የዳንኤል ጾም ከፊል ግን ኃይለኛ ነው። የበለጸጉ ምግቦች የሉም፣ ምንም ደስታ የለም፣ ለሰውነት ቀላል ምግብ ብቻ። መንፈስ ግን በቃሉ ሲመገብ ይህ ሰውነትን ለመቀነስ ሳይሆን መንፈሳዊ መሬት ለማግኘት ነው።
ዳንኤል ከዚያ ጾም በራእዮች በመላእክት ጉብኝት ላይ ጠቢባን ሊነኳቸው የማይችሏቸውን ህልሞች የመተርጎም ችሎታ። ለምን? ምክንያቱም ስጋህን ስትክድ መንፈስ የበለጠ ግልጽ ሆኖ ይታያል። ሌላኛው ደግሞ ፍጹም ጾም፣ ሙሉ በሙሉ እጅ መስጠት። ይህ የንጉሱን ልብ የሚያዞረው ጾም ነው። ይሄም ብጠፋ እጠፋለሁ፣ ነገር ግን ሲኦል ቤተሰቤን ያለ ውጊያ እንዲጋፈጥ አልፈቅድም የሚል የአስተዋይ ጾም ነው። ይሄም አይኖችን ይከፍታል። ከእግዚአብሔር የሆነ ነገር ለማግኘት ብቻ ሳይሆን እግዚአብሔር የሚያሳያችሁን ለማየት ትጾማላችሁ። እግዚአብሔር ሆይ የተሸሸገውን ነገር ግለጽልኝ ብለህ ጸለይክ። ነገር ግን አሁንም በቀን 3 ጊዜ እየበላህ ነህ። ጠላትም በአይን ውስጥ ካልገባ ቦታ ተሸሽጎ ነው። ይህ ጾም ጭጋግን ያስወግዳል፣ መጋረጃውን ይጎትታል። ከጥቃቱ በስተጀርባ ያለውን ምክንያት፣ ከጥቃቱ በስተጀርባ ያለውን ስም፣ ከእርግማኑ በስተጀርባ ያለውን ስር ያሳያል። በትክክል የተመራ በመንፈስ እጅ ውስጥ እንደ ቀዶ ጥገና መሳሪያ ነው። አንተ በተለየ ነገር ላይ እየጾምክ ነው። በዝሙት፣ ሱስ፣ የመንፈስ ጭንቀት፣ ጥንቆላ በእሱ ላይ ትጾማለህ። እናም ያ ምሽግ ሲፈርስ ታያለህ። ኢየሱስም እንዲህ አለ፣ አንዳንድ አጋንንት በዚህ መንገድ ብቻ ይወጣሉ። ታዲያ ለምን አሁንም በቃላት ብቻ ልንዋጋቸው እንሞክራለን? የዝምታ ጾም ሌላኛው ነው። መናገር የለም፣ መከራከር የለም፣ ረጅም ጸሎትም የለም፣ ብቻ መስማት ነው። መንፈስህን ለመክፈት አፍህን ትዘጋለህ። የእግዚአብሔርን ሹክሹክታ ለመስማት ከድምጽ ትጾማለህ። ይህም ጾም አቅጣጫ፣ ግልጽነትን፣ መንገዱ ይህ ነው በእሱ ሂድ የሚል ጸጥ ያለ ድምጽ ያመጣል። ቤት ሁሉ፣ ክርስቲያን ሁሉ፣ እንዲሁም ሕዝብ ሁሉ ከመብላት ሲያቆምና በአንድነት ሲዋጋ ነው። እውነተኛው መንቀጥቀጥ የሚጀምረው ይህ ከትውልድ ወደ ትውልድ የቆዩ ምሽጎች በአንድነት የተነሳ የመንፈሳዊ ረሃብ ክብደት ስር የሚሰበሰቡበት ቦታ ነው። የጥንት ቤተክርስቲያን በአንድነት ጾሙ፣ ጴንጤቆስጤም መጣ። ነነዌ በአንድነት ጾሙ፣ ፍርድም ወደ ምህረት ተለወጠ። እኛስ በአንድነት ብንጾም ምን ሊከሰት ይችላል? እነዚህ መንገዶች ብቻ አይደሉም፣ መሳሪያዎች ናቸው። ጠላትም እነዚህን እንዳታገኙ ተስፋ አድርጎ ነበረ። ነገር ግን ዛሬ ያ ይቀየራል። ሰማይ የሚዋጋበት መንገድ የተመረጠና ትክክለኛ ነው። እግዚአብሔር ኃይሉን በጨለማ ላይ ብቻ አይጥልም። ይመርጣል፣ ይመለከታልና በትክክል ይመታል። በቅዱስ ስልት ፈጽሞ ያጠፋዋል። ኢየሱስም እነዚህን የጾም መንገዶች ሲያሳየኝ መጾም እንዴት እንደሚሆን ብቻ አልገለጠልኝም። እያንዳንዱ ጾም ምን እንደሚያፈርስ አሳየኝ። ምክንያቱም ምሽጎች ሁሉ አንድ አይደሉም። አንዳንዶቹ በሱስ ላይ የተመሰረቱ ናቸው። ሌሎች ደግሞ በትውልድ መርገሞች የተጠናከሩ ናቸው። አንዳንዶቹ በአእምሮ ውስጥ ይሰራሉ፣ ሌሎች ደግሞ በደም መስመር ይሰራሉ። ነገር ግን ለእያንዳንዱ ሰንሰለት የሚሰብረው ጾም አለ። የፍጹም ጸጥታ ጾምን ውሰዱ። ይህ በመንፈሳዊ ጦርነት ውስጥ ኒውክሌር መሳሪያ ነው። ሁሉንም ስትዘጉ ምግብ የለም፣ ውሃ የለም፣ ማዘናጊያዎች የሉም። በገሃነም ከፍተኛ ደረጃዎች ላይ ጦርነት እየተናገራችሁ ነው። በመንፈስ ውስጥ አየው። ለ10 ዓመታት በክልሎች ላይ የቆዩ የሰይጣን አለቆች አንድ አማኝ ብቻ ወደዚህ አይነት ጾም ሲገባ መንቀጥቀጥ ጀመሩ። ለምን? ምክንያቱም ይህ ጾም አቅርቦታቸውን ይቆርጣል፣ ግንኙነታቸውንም ይዘጋዋል። ይህ ጾም የጥንታዊ መርገሞችን፣ የክልል መናፍስትን እንዲሁም የመንግስት ደረጃ ግፍን የሚሰብር ጾም ነው። ከዚያም የዳንኤል ጾም አለ። እርግጠኛ ነኝ ይህ ጾም በሐሰት ላይ የሚመታ ሰይፍ ነው። ዳንኤል ሲጾም ምግብን ብቻ አልተወም። የንጉሱን ጣፋጭ ምግቦች እንዲሁም መንፈሱን የሚያዝናኑ ልቦናን የሚያደነዝዙ ነገሮችን አልተቀበለም። እና ምን ሆነ? ራእዮች ተከፈቱ፣ ህልሞች ተተረጎሙ፣ በጨለማ የተሰወሩ ነገሮች ተገለጡ። ይህ ጾም በአእምሮ ምሽጎች ስር ያሉ ሰዎች የሚፈቱበት ጾም ነው። ተዘጋጅተው የተቀመጡ ሐሳቦች፣ ጥርጥርና ሐሰቶችን ነው። ይህ ጾም ሌሎች ሊያዩት የማይችሉትን እንድታይ ያደርጋል። ኢየሱስም አለ፣ በጾም ጊዜ ራስህን ቅባ፣ ፊትህንም ታጠብ። ማቴዎስ ምዕራፍ 6 ከ17 እስከ 18።
ለምን? ምክንያቱም ይህ ጾም እይታን ስለሚያጸዳ ቅርፊቶችን ከዓይኖች ላይ ያስወግዳል። በድንገት በአንድ ነገር ላይ እየጸለይክ ነው። ጦርነቱ በፍጥነት መሆኑን ስለምታየው በእሱ በኩል እየጸለይክ ነው። ትጾማለህና ኢላማ ታደርጋለህ። ትጾማለህ፣ እጀታውን ትሰብራለህ። የገንዘብ እርግማኖችንም እንዲሰበሩ ታዛቸዋለህ። ይህም ኢየሱስ በማርቆስ ምዕራፍ 9 ቁጥር 29 ላይ የተናገረው ጾም ነው። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው። አጋንንት በጸሎት ይስቃሉ፣ ምክንያቱም በግማሽ ልብ እምነትህን የመከላከል አቅም ስለገነቡ። ነገር ግን ስትጾም፣ በእሳት ስትጾም ምንም መከላከያ የላቸውም። ሕይወት ውስጥ ያለ እያንዳንዱ ሰንሰለት መሰባበር ይጀምራል። ስለ ታዛዥነትም ነው እና በጊዜ ሂደት የጸና ታዛዥነት የማይቆም ኃይል ይሆናል። ብዙ ሰዎች ለምን እንደሚጾሙ ነገር ግን ምንም አይነት ግኝት እንደማያዩ ታውቃለህ? ጠንካራ ጉጉት አላቸው፣ ነገር ግን በሁለተኛው ቀን ራስ ምታት ይጀምራል፣ በሶስተኛው ቀን ሰበቦች ይጀምራሉ እና ሳያውቁት ጾሙ ይሰበራል። ተግሳጹም ይጠፋል እና ምሽጉ አሁንም ይቆማል። ለምን? ምክንያቱም ጠላት ያንተን ሐሳብ አይፈራም፣ ወጥነትህን ይፈራል። አንድ ቀን የምትጾሙትን እሱ ሊቋቋም ይችላል፣ ነገር ግን አንድ ሳምንት የምትታዘዙትን አይችልም። አንድ ጊዜ ስትጾሙ ልክ እንደ አንድ ግጥሚያ ነው። ብሩህ፣ ድንገተኛ ግን በፍጥነት እየደበዘዘ ይሄዳል። ነገር ግን በተከታታይ ስትጾሙ ልክ እንደ ምድጃ ማብራት ነው። ሙቀቱ ይባባሳል፣ እሳቱ ይበረታልና ብዙም ሳይቆይ በሕይወት ውስጥ የሚቀጣጠል ነገር ሁሉ ለማቃጠል ይጀምራል። ዳንኤል ለ21 ቀናት የጾመው ለዚህ ነው። ኢየሱስ ለ40 ቀናት የጾመው ለዚህ ነው። ሰማይ ለመልስ የሚዘገይ ስለሆነ አይደለም፣ ነገር ግን አንዳንድ ምሽጎች በተለያዩ ባህሪያት የተሞሉ ስለሆኑ የጾም የእያንዳንዱ ቀን አንዱን ያስወግዳል። አጋንንት መዝገብ እንደሚይዙ አየው። አንዳንዶች ጊዜያዊ የሚጾሙ ማን እንደሆኑ፣ ያለ ተወዳዳሪ በጽናት የሚጾሙ ማን እንደሆኑ ያውቃሉ። በመጀመሪያው የእርካታ ምልክት የሚወድቁት ማን እንደሆኑ፣ እስኪሰበር ድረስ ጭነቱን በጽናት የሚጫኑት ማን እንደሆኑ ያውቃሉ። በኋላ ደግሞ ይፈራሉ፣ ምክንያቱም በጾም ውስጥ ወጥነት ምግብን መከልከል ብቻ አይደለም፣ ጦርነት ማወጅ ነው። እግዚአብሔር የገባውን ቃል እስካይ ድረስ አላቆምም እያሉ ነው። ግን ብዙዎች በተሳሳተ ዓላማ መንገድ ይጾማሉ። አንዳንዶች የእግዚአብሔርን ለማታለል ይጾማሉ። በቂ መከራ ከደረሰባቸው እርሱ መልስ መስጠት አለበት ይላሉ። ሌሎች ሰዎችን ለማስደመም ይጾማሉ፣ ምን ያክል መንፈሳዊ እንደሆንኩ ተመልከቱ ለማለት። ግን እውነተኛ ጾም ስለ ድርድር ወይም ስለ አፈጻጸም አይደለም፣ ስለ አሰላለፍ ነው። እግዚአብሔር ሆይ አንተ እንድትሞላኝ ራሴን ባዶ አደርጋለሁ ስለማለት፣ ስጋዬን አዳክማለሁ፣ ስለዚህ መንፈስ ሊመራኝ ይችላል ማለት ነው። እና ያ በሚሆንበት ጊዜ ሰማያት እንደ ማግኔት ወደ ብረት ምላሽ ይሰጣሉ። መረዳት ያለብህ ጠላት በጾም ወቅት ሰውነትህን ብቻ አያጠቃም፣ አይምሮህን ያጠቃል። ጥርጣሬን ያመጣብሃል። ይሄ አይሰራም፣ ፍርድን ያመጣብሃል። በቂ ቅዱስ አይደለም ይልሃል። ትኩረት የሚከፋፍል ነገር ያመጣል። ነገ እንደገና መጀመር ትችላለህ ይልሃል። ግን አይሆንም በምትልበት ቅጽበት የጀመርኩትን እጨርሳለሁ ስትል ሲኦልም መሬት የሚያጣበት ቅጽበት ነው። አንዳንዶቻችሁ ለዓመታት ጾማችሁ ቆይታችኋል፣ ነገር ግን ሱሱ አሁንም አለ፣ ድብርት ቀጥሏል፣ የገንዘብ እርግማኑ አሁንም አለ። ለምን? ምክንያቱም ጠላት ያውቃል አንተን ቀድሞ ከጣለ እሱ ይቆማል። ነገር ግን በቁርጠኝነት ካደረክ ለአንድ ቀን ብቻ ሳይሆን ለአንድ ሳምንት ብቻ ሳይሆን የጾም የአኗኗር ዘይቤ እነዚያ ሰንሰለቶች ሲሰበሩ ትመለከታለህ። ይሄ ስለ ፍጹምነት አይደለም፣ ስለ ጽናት ነው። አንድ ቀን ካመለጠክ እንደገና ጀምር፣ ንስሐ ግባና ተመለስ። ኃይሉ እንከን በሌለው ጾም ውስጥ አይደለም፣ ለመልቀቅ ፈቃደኛ በማይሆነው ታማኝ ልብ ውስጥ ነው። ስለዚህ ዛሬ የምናደርገው እንድትጀምር እየጠራውክ ነው። ነገ አይደለም፣ በሚቀጥለው ሳምንት አይደለም፣ አሁን ቀኖች ወስኑ፣ ከዚያም አድርጉት። ግን ይሄ ምግብን ስለመከልከል ብቻ አይደለም፣ እግዚአብሔርን ስለመከተል ነው።
ኢየሱስ በምድረ በዳ እንዳደረገው ሁሉ በቃሉ ማጥቃት፣ ያለ ጸሎት መጾም ምግብ አለመብላት ብቻ ነው። ግን በጸሎት መጾም የሲኦልን በሮች የሚሰብር መሳሪያ ነው።